ሰው ከመሆን ይጀምር ሰውነት ሌላውን እንደራስ ከማየት ወደው ባልኖሩበት ህመም ከማግለል ሰውነት ይቅደም ማሰብ ያምሮ ሲታመን የኑሮ መስመር ነው ሚዛመን እንደኔ እንዳንተ እንደኛ ሰው ናቸው የሚሆኑ ጤነኛ። አንድም ሰው በአይምሮ ህመም ምክንያት ጎዳና ላይ አያድርም። ይህ የቦርን አጌን የአይምሮ ህሙማን ማገገሚያ ማዕከል መርህ ነው። አይምሮ ያለው ሰው ሁሉ ሊታመም ይችላል። በዓለም ላይ ከ300 በላይ የአይምሮ ህመም አይነቶችም አሉ። በዓለም አቀፍ ደረጃ በተሰራ ጥናት ከ4 ሰው አንዱ በአይምሮ ህመም ጤናው ይታወካል። በኢትዮጵያም ውስጥ ተመሳሳይ ነው። ቦርን አጌን የአይምሮ ህሙማን ማገገሚያ ማዕከል በፓስተር ኪያ ስብሐት ማሚ አማካኝነት በድንገት ከዛሬ 11 ዓመታት በፊት ነበር የተጀመረው። ተራክቶተው የምናያቸው የራሳችንን አጥር ሰርተን ተርበው የምናልፋቸው በህመም ተይዘው እያየን ከንፈር መጥተን የምንተዋቸው የአእምሮ ህሙማን ሌላ አይደሉም፣ ልክ እንደኛው ሰዎች ናቸው። በዚህ ማዕከል ከጎዳና ላይ ማህበረሰቡ ያገለላቸው፣ የገፋቸው፣ ያልተረዳቸው፣ ያላገዛቸው፣ የፈራቸው፣ ያራቃቸውና የጣላቸውን የሁሉንም እምነት ተከታዮች ዘር፣ ጾታና ቀለም ሳይለይ በተለያዩ የሙያ ዘርፍ የተሰማሩ ግለሰቦች ከዝቅተኛ የኑሮ ደረጃ እስከ ከፍተኛ ድረስ የነበሩ ወገኖች ከሀገራችን ሁሉም ክልሎች ከየጎዳናው በማንሳት ሕክምናን የሚሰጥ ማዕከል ሆነ ቦርን አጌን። አጥንት ሰባሪው ቅስቃሴ የሚያሳፍር መራቆት የምንሸሸው ትንሳሴ የምንሸፍነው ገመና የማንናገረው ምስጢር እነሱም ጋር ቦርን አጌን ከ11 ዓመታት በላይ ማህበረሰቡን በበጎ ፈቃድ እያገለገለ የሚገኝ ሲሆን በርካቶችን ወደ ቀደመ ማንነታቸው እንዲመለሱ በማድረግ በዘርፉ የበኩሉን ሚና እየተወጣም ይገኛል። እኛ የሚሰማን ረሃብ አጥንት ሰባሪው ቅስቃሴ የሚያሳፍር መራቆት የምንሸሸው ድንዛዜ የምንሸፍነው ገመና የማንናገረው ምስጢር እነሱም ጋር ስሜቱ አለ ውለው እንጂ በህመም ምን እስር። በቦርን አጌን በአሁኑ ሰዓት ከ120 በላይ ህሙማን የሚገኙ ሲሆን በትምህርትና በአጠቃላይ እንክብካቤ ብቻም ሳይሆን በቅጥር ግቢ ውስጥ በሚፈጥሩት ህብረት፣ መተዛዘን፣ መተባበር በማህበረሰቡ ተነጥለው ያጡትን ፍቅርና ደስታ እርስ በርስ በጋራ እንዲሰጣጡ በማድረግና ሕክምናውን ከመድኃኒታቸው ጋር ጥብቅ ክትትልና ድጋፍ በመስጠት ማዕከሉ በቶሎ እንዲያገግሙ እያደረገ ይገኛል። አደባባይ ጎዳና ላይ ተራክቶተው የምናያቸው የራሳችንን አጥር ሰርተን ተርበው የምናልፋቸው በህመም ተይዘው እያየን ከንፈር መጥተን የምንተዋቸው የአእምሮ ህሙማን ሌላ አይደሉም። ይህንን የማዕከሉን በጎ ሐሳብ ለመደገፍ ኑ ከቦርን አጌን ጋር ዓለም አቀፍ የአእምሮ ጤና ቀንን እናክብር። ሰው ከመሆን ይጀምር ሰውነት ሌላውን እንደራስ ከማየት ወደው ባልኖሩበት ህመም ከማግለል ሰውነት ይቅደም ማሰብ ያምሮ ሲታመን የኑሮ መስመር ነው ሚዛመን እንደኔ እንዳንተ እንደኛ ሰው ናቸው የሚሆኑ ጤነኛ ለፈውሳቸው ጠጠር ስንጥል ያኔ ነው ሰው ነን የምንል። እኛ የሚሰማን ረሃብ አጥንት ሰባሪው ቅስቃሴ የሚያሳፍር መራቆት የምንሸሸው ትንሳሴ የምንሸፍነው ገመና የማንናገረው ምስጢር እነሱም ጋር ስሜቱ አለ ውለው እንጂ በህመምም እስር። ሰው ነኝ የምንሆን ሰው ተግባር ልቆ ሲገኝ ነው ቁልፉ ጥያቄ የሚመለሰው። አደባባይ ጎዳና ላይ ተራክቶተው የምናያቸው የራሳችንን አጥር ሰርተን ተርበው የምናልፋቸው በህመም ተይዘው እያየን ከንፈር መጥተን የምንተዋቸው የአእምሮ ህሙማን ሌላ አይደሉም፣ ልክ እንደኛው ሰዎች ናቸው። የማግለሉን ቅጥር ጥሰን የጭካኔን ግንባር ፍርሰን ባዶ ይሁን ጎዳናው